ጃኒ ቲክቶክ አካውንት ዛሬ መዘጋጀቱን እንግዲህ ዜናው ተሰራጨ። ሁሉን ነገራችንን ማለት ነው የሀገር ጉዳይ ሁሉ ትተን አሁን ሶሻል ሚዲያ ላይ ያለን ሰዎች በሙሉ ስለዚህ ጉዳይ እያወራን ነው። ልክ ነው፣ በጣም ትልቅ ጉዳይ ነው። ከዛ በኋላ አሁን ወደ ማታ ላይ ደግሞ ምንድን ነው በጣም ብዙ ነገር እየተጋራ ነው ያለው። ሁለቱም ወገን ስሜታዊ ሆነው ኦልሞስት ሁለቱም እያጋሩት ነገር ማለት ይቻላል ወንጀል የሆነን ነገር ነው እያጋሩ ያሉት። ከዚህ በፊት በነገራችን ላይ እናንተ ብዙ ነገር በጣም አሳልፋል። በዛ ሂደት ውስጥ ማለት ነው ብዙ ነገር ተደራርጋችኋል። እሱ ነገር ሁሉ ዛሬ እየወጣ በጣም ብዙ ነገር እየተባለ ነው። እኔ ለሁለታችሁም ምክር አለኝ፣ ለሁለታችሁም ማለት ነው። ክሌም ለሚነሳብህ ለጆን ዳንኤልም ለጃኒ ለአዶናይ ምክር አለኝ። አንዳንዴ ትንንሽ ነገር ይወሰድብሃል ለትልልቅ ስትታጭ ማለት ነው። ጃኒ ምናልባት በእናንተ ካልኩሌሽን ሳይሆን እግዚአብሔር ያቀረላት ትልቅ ነገር ሊኖር ይችላል። ምናልባት መጥፊያዋ ሊሆን የታሰበ ነገር ሊሆን ይችላል። እያቀባት ወስዶባት ሊሆን ይችላል። ወይ ደግሞ የሆነ ነገር ሊያስተምራት ሊሆን ይችላል። ይሄ ነገር የሆነው ዊዶን ነው ነገን ስለማናቅ ማለት ነው። ታይም ትራቭል ማድረግ ብንችል ነገ የሚሆነውን ነገር አውቀን መመለስ ብንችል ኖሮ ጥሩ ነበረ። ለምን እንደታሰበ ግን አናውቅም። ለሁላችንም ሚስትሪ ነው። ዛሬ ስለማደራችን ራሱ ለእኛ ሚስትሪ ነው። ለአንቺ የምነግርሽ ሁሉንም ነገር እርግፍ አድርጊውና ራትሽን በልተሽ ድብን ያለ እንቅልፍ ተኝ። ጠዋትም ስለዚህ ነገር አታውሪ። ኖርማል ስራሽን ስሪ። መሄድ ያለብሽ ቦታ ሾፒንግ መሄድ ካለብሽ፣ ፀጉርሽን መሰራት ካለብሽ፣ ጥፍርሽን መስተካከል ካለብሽ፣ ሜካፕ መሰራት ካለብሽ ዘና እያለሽ ማለት ነው። እንደውም እንዲህ አይነት ወሬ እንደሚያወሩልሽ ሰዎች ጋር አጫቸው። ኖርማል ላይፍሽን ኖሪ። ነገ ስለዚህ ነገር አታውሪ። ምንም የሚጨምረው የሚቀንሰው ነገር የለም። እስቲ ተፈጥሮ ራሱ ኢንቫይሮንመንቱ ራሱ ምን እንደሚል እስቲ ቼክ አድርጊው። ዛሬ የሆነ ያስቀማመጥሻቸው ነገሮች አሉ። ምናልባት ሁለቱም ቪዲዮ ሼር ያደረግሻቸው ነገሮች ተገቢ አይደሉም በእኔ እይታ ማለት ነው። ግን ነገን ቀንሽን አታበላሽ። በዛ ጊዜ ውስጥ ትንሽ ካልሆነሽ የማሰቢያ ጊዜ ይኖርሻል። ምን እየሆነ እንዳለ ራሱ የማያ ጊዜ ይኖርሻል። አዶናይም እየሰራክ ያለውን ስራ ቀጥል። ተረጋጋ፣ አረጋጋው፣ ሲስተሙ ይረጋጋ። ያላሰባችሁት ነገር ሊፈጠር ይችላል። አንዳንዴ ስታመርር እጥፍ ነው የሚመጣው። ነገ ቁርሳችሁን በልታችሁ ወደ ስራ። ይህንን ቪዲዮ በነገራችን ላይ ሼር አድርጉላቸው። ወደ ስራ ሄዱ። የራሳችሁን ህይወት ኑሩ። በቃ በጣም ትንሽ ነገር እንደሆነ ነገሩን ቅልል አድርጋችሁ ማለት ነው እንበለው። ከነገ ወዲያ መሆን ያለበትን ለማድረግ የማሰቢያ ጊዜ ይኖራቸዋል። አሁን ሆይታው ሩጫው ብዙ ነው። ምናልባት ይህንን ቪዲዮ ራሱ ላይ ደርሳችሁ ይችላል። ሩጫው ብዙ ነው። በዚህ ሰዓት ላይ ግርግር ፈጣሪው ብዙ ነው። ከተጎዳሽው ከጃኒ የበለጠ የተጎዳ መስሎ የሚታይ ሰው በጣም ብዙ ነው። የእኛን ሀገር ሰው ባህሪ አውቀዋለሁ። አብሬ እኮ ነው የኖርኩት። እና ተውትና ኖርማል አድርጉት። በቃ ስቴብል የሆነ መሰረት እንዳያጣችሁ አይነት ነገር ቆዩ። በጣም የማሰቢያ ጊዜ ይኖራችኋል። ከዛ በኋላ የሚመጣውን ነገር እንነጋገራለን። በጆን ዳንኤልም በኩል ምንም ይከሰት ምንም አታጫውቱት። መሸቀያ ሆኗል እኮ አሁን ጆከር ቤት ገብቼ ነው የመጣሁት። አቤት አቤት አቤት! ሰው ይዘለዘል የለ እንዴ? ሰው ይበጠር የለ እንዴ? ስብዓት ኮሜንት ማድረግ አልፈልግም በሱ ላይ ማለት ነው። ቢዝነሳቸው በጣም ብዙ ክሬዚ ሰው አለ። በጣም በትንሽ በቃ ምን መስመር ሊያስይዙት እንደሚፈልጉ አላውቅም። ከጃኒ በላይ የተጎዱ የሚመስሉ በጣም ብዙ ሰዎች አሉ። ምንም ያልሆኑ የተለያየ ፖለቲካል ኬዝ ሁሉ እየተነሳበት ነው። ከዚህ ነገር ራቅ። ሁኔታ ውስጥ ኑርም አትኑርም ራቅ ከእንደዚህ አይነት ሲስተም። ምንም ነገር ቢፈጠር ሰዎች በነገራችን ላይ ማለት ነው የተገዳደለ ሰው ይታረቃል። ነገን አስቡ። ፊውቸራችሁን አስቡ። ሁሌ ገና ልጆች ናቸው። ገና እኮ እናንተ ጩጬዎች ናቸው። ፊውቸራችሁን አስቡ። ነገሩን ለማረጋጋት ጆከር ቤት ሄደ ጃኒ ነይ ምናምን እንዳለ ጥር አያስፈልግም። የተጎዳ ሰው እኮ ማሰቢያ ጊዜ ይፈልጋል። ቁጭ ብሎ እኮ ነገሮቹን ችግሮቹን የማስረጃ ጊዜ እኮ ይፈልጋል። ምንድን ነው እያደረጋችሁ? አደረግከውም አላደረግከውም እኔ ምን እንደሆንክ አላውቅም።
እንዲህ ያለ ነገር ውስጥ አትግባ። አንተም ተኛ፣ በቃ እደር፣ ኖርማል ላይፍ ነው ለጊዜው በቃ። ከዛ ይዋል ይደር፣ ነገሩ ይረጋጋ። ሰው ሲረጋጋ ነው እኮ ሽምግልና የሚላከው። እና ፕሊዝ አታጫጭሁት፣ ነገሮች ይረጋጉ። የአዶናይ ደጋፊዎች፣ የጃኒ ደጋፊዎች፣ የጆን ዳንኤል ደጋፊዎች አትሸበሩ፣ አታሸብሩ። ፕሊዝ ካልም እንሁን፣ እንረጋጋ። ሁላችንም አርቀን እናስብ። ዛሬ አዶናይ ላይ ተደርበ ጆን ዳንኤልን ብለ ማይሆን ነገር አውርተህ ነገ እነሱ ታርቀው አጠገባቸው ልትቆም ትችላለህ። ያኔ ትሸማቀቃለህ፣ ታፍራለህ። ወንድማማቾች ናቸው፣ ይለያያሉ ማለት አይደለም። ሊታረቅ ይችላል። ሰው የተጣላ ሰው ይታረቃል። ላውም የሚገርም ጓደኛ ነው የሚሆነው። በጆን ዳንኤል በኩልም ያላችሁ ማለት ነው። ይሄንን አስቡ። ይሄንን ለመናገር ነው የምፈልገው። ስላዳመጣችሁኝ አመሰግናለሁ።